ፍትህ የሚባለውና እኩልነት የሚባለውን ነገር የቀላቀሉ ሰዎች አሉና ጥንቃቄ ያስፈልገዋል። የተለያዩ ነገሮች ናቸው። አላህ ተባረከ ወተዓላ ቁርአን ላይ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ይላል። ለሰዎች ያላችሁ ጥላቻ ፍትሃዊ እንዳትሆኑ እንዳያደርጋችሁ ከአይነ መንገድ በእናንተ መንገድ ላይ አለመሆን ሐታ በኩፍር መንገድ ላይ ቢሆንም እንኳን በእነሱ ላይ ፍትሃዊ ከመሆን ሊያግደን አይገባም። የእኛ ሰዎች አለመሆናቸው እነሱን መጥላታችን ከፍትህ ሊያግደን አይገባም። ማንም ጋር ፍትሃዊ ልንሆን ይገባል። ከዚህ በፊትም እንዳነሳነው ሸሪዓችን ላይ ፍትህን እናገኛለን። በፍትህ ነው የምንዳኘው። ሙስሊም የሆነና ሙስሊም ያልሆነ አካል እኛ ዘንድ ሊመጡ የምንዳኘው በፍትህ ነው። ነገር ግን ይሄ ፍትህ የሚባለውና እኩልነት የሚባለውን ነገር የቀላቀሉ ሰዎች አሉና ጥንቃቄ ያስፈልገዋል። የተለያዩ ነገሮች ናቸው። አፈነጅዐሉ ልሙስሊሚነ ከልሙጅሪሚን ማለኩም ከይፈ ተሕኩሙን። ሙጅሪሞችን አመፃኞችን ከሃዲያንን እንደ ሙስሊሞች እናደርጋለን። ምን ሆናችኋል? እንዴት ነው የምትፈርዱት? ይላል አላህ ተባረከ ወተዓላ። ፍትህ ብለን ስንል ለሚገባው አካል የሚገባውን መስጠት ነው። አማኝን እንደ ከሃዲያን መመልከት ተገቢ አይደለም። ለማንኛውም ከማንኛውም ጋር ፍትሃዊ እንድንሆን ሸሪዓችን ያዘናል። ነገር ግን የነሱ አካሄድ ይሄድ በሐቅም ይሁን በባጢል ለሰዎቻቸው ለቡድኖቻቸው ወገንተኛ ይሆናል። የገደሉ እንደሆነ ይደግፋሉ፣ መልካምን የሰሩ እንደሆነ ይደግፋሉ። ይህንን የጃሂልያ መንገድ አድርጎ የያዘ ራሱን ወደ ኢስላም የሚያስጠጋ ሰው በርካታ ነው። የፖለቲካውን ሂደት ተወስደው እኮ ይሄ ነው ያለው። ከመደገፍ አልፎ ባርነት ውስጥ ያለው አንዳንድ ከመደገፍ አልፎ ማለት የባርነት ደረጃ ላይ ተደርሷል ያሉትን በሙሉ ዝም ብሎ ይቀበላል፣ ሳያላምጥ ይወጣል። ምንም ነገር ቢሰሩ ትክክል ናቸው ብሎ ያስባል። ይህ ሁሉ የጃሂልያ አካሄድ ነው ኢስላም ማለት ነው። አማኞች የሆኑ በቀጥተኛ መንገድ ላይ መሆናቸው የምናምንባቸው ሰዎች እንኳን ባጠፉ ጊዜ አጥፍተዋል ልንል ይገባል። ማንም ቢሆን ይሄንን ነው ኢስላም ላይ የምናገኘው። ማንንም ዝም ብሎ በጭፍር መከተል የሚባል ነገር የለም ሸሪዓችን ነው። ስለዚህ ይህ የጃሂልያ አንደኛው መገለጫና ባህሪ ነው። ይሄ ነገር ሊጠፋ ይገባዋል።